እናቶች በኦፕራሲዮን ለምን እንደሚወልዱ ያውቃሉ? እናቶች እንደየሁኔታው በድንገተኛ ወይም ደግሞ በቀጠሮ ኦፕራሲዮን ሊወልዱ ይችላሉ። ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታዮቼ። እናቶች ከባዱና አስቸጋሪውን የእርግዝና ጊዜ አጠናቀው የመውለጃ ጊዜያቸው ሲደርስ በምጥ ወይም ደግሞ በኦፕራሲዮን ሊወልዱ ይችላሉ። በምጥ መውለድ የማይችሉ ወይም ደግሞ በምጥ ምክንያት በእናት ወይም በጽንስ ጤና ላይ ጉዳት ይደርሳል ተብሎ ሲታመን በቀጠሮ ወይም ደግሞ በድንገተኛ ኦፕራሲዮን እንዲወልዱ ይደረጋል። እነዚህን ምክንያቶች ነግራችኋለሁኝ። እስከ መጨረሻው ተከታተሉኝ። አንደኛው ምክንያት በምጥ ጊዜ የጽንስ መታፈን ሲኖር አንድ እናት ምጥ ጀምሯት እስከምትወልድ በማንኛውም ሰዓት በተለያዩ ምክንያቶች የጽንስ መታፈን በሚኖርበት ጊዜ ድንገተኛ ኦፕራሲዮን ይሰራል። ሁለተኛ ምክንያት የእናትየው የዳሌ አጥንት ጥበት ሲኖር የእናት የዳሌ አጥንት ጥበት በሚኖርበት ጊዜ የጽንሱ የጭንቅላቱ ክፍል ወይም የጽንሱ የጭንቅላቱ መጠን ስለሚበልጥ በዛን ማለፍ ስለማይችል በኦፕራሲዮን ትወልዳለች። ሶስተኛው ምክንያት የህፃኑ የእትብት ገመድ ቀድሞ ከመጣ፣ ይህም በተለያዩ ምክንያቶች የእትብት ገመድ ቀድሞ ሊመጣ ይችላል። ለምሳሌ የእንሽርት ከረጢት ከምጥ በፊት ከፈነዳ፣ የጽንስ የአቀማመጥ ችግር በሚኖርበት ጊዜ፣ እንደዚሁ ደግሞ አነስተኛ የጽንስ ክብደት በሚኖርበት ጊዜ የህፃን የእትብት ገመድ ቀድሞ ሊመጣ ይችላል። ይህንን አይነት ክስተት ጊዜ የማይሰጥ በመሆኑ አስቸኳይ ኦፕራሲዮን አስገዳጅ ይሆናል። አራተኛ የጽንስ የአመጣጥ ችግር ወይም የአቀማመጥ ችግር በሚኖርበት ጊዜ፣ ይህም ደግሞ በጽንሱ በአግድም ሆኖ ከመጣ፣ በአገጩ ከመጣ ወይም ደግሞ በግንባሩና በፊቱ ሊመጣ ስለሚችል በኦፕራሲዮን እንዲወልዱ ይገደዳሉ ማለት ነው። አምስተኛ የማህፀን በር እየሰፋ አለመሄድ ችግር። እናቶች ምጥ ጀምሯቸው በቂ የሆነ የማህፀን መኮማተርም እያለ የማህፀን በር ስፋት በማይጨምርበት ጊዜ ወይም ደግሞ ባለበት ሲቀጥል በኦፕራሲዮን ይወልዳሉ። ስድስተኛ የማህፀን በር ማለስለሻና የምጥ መድኃኒት ወስደው ምጥ ካልመጣ ወይም ምጥ ካልጀመራቸው በኦፕራሲዮን እንዲወልዱ ይገደዳሉ። ይህም በተለያዩ ምክንያቶች የማህፀን በር ማለስለሻና የምጥ መድኃኒት ይሰጣቸዋል። ለምሳሌ የእንሽርት ውሃ ፈሶ ምጥ ሳይጀምራቸው ከ8 ሰዓት በላይ ከቆዩ፣ የእርግዝና ጊዜያቸው ካለፈ፣ እንደዚሁ ደግሞ የእንሽርት ውሃ ከቀነሰ የማህፀን በር ማለስለሻና የምጥ መድኃኒት ተሰጥቷቸው ምጥ ካልመጣ ወይም ደግሞ ምጥ ካልጀመራቸው ኦፕራሲዮን እንዲሰራላቸው ይሆናል ማለት ነው። ሰባተኛ ድንገተኛ የሆነ የማህፀን መድማት በሚያጋጥምበት ጊዜ፣ ይህም በተለያዩ ምክንያቶች ሊከሰት ይችላል። ለምሳሌ የእንግዴ ልጅ ከማህፀን ግድግዳ በሚላቀቅበት ጊዜ፣ የእንግዴ ልጅ ከጽንሱ ቀድሞ ከሆነ እና የማህፀን ግድግዳ መሰንጠቅ ሲኖር ድንገተኛና ከፍተኛ መድማት ይኖራል። ስለዚህ በዚህ ጊዜ ድንገተኛ ኦፕራሲዮን ለመስራት እንገደዳለን ማለት ነው። ስምንተኛ የእንሽርት ውሃ በከፍተኛ ሁኔታ መቀነስ ወይም ደግሞ የእንሽርት ውሃ በሚያልቅበት ጊዜ፣ ይህም ጽንሱ ላይ ጉዳት እንዳይደርስ ኦፕራሲዮን ይሰራል። ዘጠነኛ ከፍተኛ የደም ግፊት ሲቪር ፕሪክላምሲያ ኢክላምሲያ በሚኖርበት ጊዜ፣ ይህም ማህፀንን ለማለስለስ እና ምጥ ላይ የሚቆዩበትን ረዥም ሰዓት ይወስዳል ተብሎ ከታሰበ እና የጽንሱ ጤና አሳሳቢ ከሆነ የእናትየውን ቫይታል ሳይን ስቴብል ተደርጎ በኦፕራሲዮን እንድትወልድ ይደረጋል። ነገር ግን ምጥ ላይ ሆና የምጥን አካሄድ ጥሩ ደረጃ ላይ ከሆነና የጽንሱን በጥሩ ጤና ላይ መሆኑን ከተረጋገጠ፣ እንደዚሁም ደግሞ ሌሎች ድንገተኛ ተያያዥ ችግሮች ከሌሉ አምጦ የመውለድ እድል ይኖራል። እሺ፣ አስረኛ ከዚህ በፊት ሁለት ጊዜ ወይም ከሁለት ጊዜ በላይ በኦፕራሲዮን ወልደው ከሆነም ኦፕራሲዮን እንዲሰራላቸው ይገደዳሉ። 11ኛ የጽንስ ክብደት ከተለቀ፣ እንደዚሁም ደግሞ ከዚህ በፊት በሽንት ፊኛ ጉዳት ምክንያት የፊስቱላ ኦፕራሲዮን ተሰርቶላቸው ከሆነ በኦፕራሲዮን ይወልዳሉ። 13ኛ በአፈጣጠር ችግር ምክንያት ጽንሶቹ የተጣበቁ መንታ ጽንሶች ሆነው ቀድሞ የመጣው በቂጡ ወይም ደግሞ በእግሩ ከሆነም በኦፕራሲዮን ነው የሚወልዱት። 13ኛ ጽንሶች 3 እና ከዛ በላይ ከሆኑ እንደዚሁም በኦፕራሲዮን ለመውለድ ይገደዳሉ ማለት ነው። ሌላኛው ምክንያት በእናትየው ደም ውስጥ የኤችአይቪ ቫይረስ ካለና የቫይረሱ መጠን ከፍተኛ ከሆነ ወይም ደግሞ የቫይረሱ መቆጣጠሪያ መድኃኒት ካልጀመረች ወይም መድኃኒት ጀምራም 1 ወር ካልሞላት በኦፕራሲዮን እንድትወልድ ይደረጋል። ይህም ከእናት ወደ ልጅ የቫይረሱ መተላለፍ እድልን ይቀንሳል ማለት ነው። ሌላኛው
ጽንሱ ከፍተኛ የሆነ የእድገት ውስንነት እንዳለበት ከተረጋገጠም በኦፕራሲዮን እንድትወልድ ይደረጋል። 16ኛው ምክንያት ከፍተኛ ደረጃ የልብ ችግር ያለባቸው እናቶች ለምሳሌ ሲቪል አኦርቲክ ሩት ዳይሌሽን ያላቸው የአኦርታ የደም ስር መስፋት ችግር ያለባቸው እና ከፍተኛ የሆነ የልብ ድካም ያለባቸው እንደዚሁም ደግሞ ከልብ ወደ ሳምባ ደም የሚያደርሰው የደም ስር ጥበት ያለባቸው እናቶች በኦፕራሲዮን ይወልዳሉ ማለት ነው። እና እነዚህ አይነት የጤና ችግር ያለባቸው እናቶች የምጥን ጫና ለመቋቋም ስለሚቸገሩ በኦፕራሲዮን እንዲወልዱ ይገደዳሉ። ውድ የዚህ ቻናል ቤተሰቦች ይህንን መሰል የጤና መረጃ እንዲኖራችሁ ሰብስክራይብ ያድርጉ። እንደዚሁም ደግሞ ላይክ፣ ኮመንት፣ ሼር በማድረግ ለሌሎችም እንዲደርስ በማድረግ ያበረታቱን።